ሰላም ፋሚሊዎቻችን፣ ዛሬ የማሳያችሁ የ150 ኤች ሌክስ ፒስተን ፋሻ እንዴት መግጠም እንደምችሉ ነው። እንደምታዩት ፋሻውን ከካርቶን ውስጥ እናወጣዋለን። ሲመጣ ያው ባዶን ስለሚመጣ ከፋሻው ጋር የሚመጣው እሱንም ከወረቀት ውስጥ ወይም ከፌስታል ውስጥ እናወጣዋለን። ስናወጣ ወይም ስናስገባ የራሱ የሆነ ስታንዳርድ ወይም ደረጃ ስላለው እንደምታዩት 5 ፍሬ ያለው ውስጥ ላይ ፌስታል ውስጥ እሱን ደግሞ አገጣጣሙን አሳያችኋለሁ። ቪዲዮ ላይክ፣ ፎሎ፣ ሼር በማድረግ ቤተሰባችን ነው። ጥያቄም ካለ ኮሜንት ላይ ጻፉልን። ማንኛውም ጥያቄ እንመልሳለን። እንደምታዩት የመጀመሪያ የምከታው የዘይቱን ማውጫ ወደ ሲሊንደር የሚያስገባልን የሪንግ አይነት ነው የምንገጥመው። እሱንም መንገጥመው ሁለቱ ቅድም ያሳያችሁ ቀጫጭኖች አሉ ላይ እና ታች ነው የሚሆኑት። እነሱም ሲሆኑ ስትሬት ማድረግ የለብንም። ሪንጎቹን በተቃራኒ አቅጣጫ ነው እንደምታዩት በቤላ በኩል ነው ቤላ ወይም ፒን ማስገቢያ በኩል ነው የምናደርገው። አንደኛውንም እንደዚሁ በተቃራኒ አቅጣጫ በኩል ነው የምናስገባው። ስንጥቁን የሪንጉን ስንጥቅ ይሄ የሚረዳን የታችኛው የፒስተን ክፍል የሚረዳን ዘይቱ ወደ ሲሊንደር ውስጥ የሚያስገባልን ሲሆን ሲሊንደራችን እንዳይደርቅ ያደርጋል። እንደምታዩት አሁን ከተው ሁለተኛው ጥቁሩ ነው። እሱም ጽሁፍ የራሱ የሆነ ጽሁፍ አለው። እሱንም የምናደርገው ወደ ላይ ነው። ጽሁፍ መገልበጥ የለብንም። እሱን ሁለተኛ ላይ ነው የምናደርገው የፒስተኑ መስመር ላይ። ይሄም የሚጠቅመን ሲሊንደር ውስጥ እምቅ አየር እንዲያስገባ ወይም እንዲዝልን ያደርጋል። ስናደርግ እንደቀደም እንደነገርኳችሁ ስትሬት ማድረግ አለብንም የሪንጎቹን ስንጥቅ። እሱን ካደረግን የምንፈልገው አይነት ግፊት ላይ ያመጣል ይችላል ሞተራችን፣ ዘይትም ሊያወጣብን ስለሚችል። እንደምታዩት ይሄ ሶስተኛው ነው። ሶስተኛው ላይም ጽሁፍ የራሱ የሆነ ጽሁፍ አለው። የራሱ ግፊት ስላለው እሱንም በተቃራኒ አቅጣጫ ነው ማድረግ ያለባችሁ። እንደምታዩት የራሱ የሆነ ቶፕ አላት ስንት ቀስት ነገር፣ በሷ በኩል ነው ላይ የመጨረሻው የምንገጥመው። ይሄም እንደነገርኳችሁ ሁሉም ቶፕ ላይ መሆን የለባቸውም። የራሳቸው የማድረጊያ ሲስተም ስላላቸው እንደዚህ እንከታለን ለማለት ያህል ነው። ይመቻችሁ።